ሰላም ጤና ይስጥልኝ ውድ የፌስቡክ ወይም ደግሞ የሶሻል ሚዲያ ተከታታዮች ከሀገር ውስጥና እንዲሁም ከሀገር ውጭ እየተከታተላችሁን ያላችሁት በሚድል ውስጥ በአረብ ሀገራትና በተለያዩ ዓለማት ላይ የምትገኙ ሁሉም ሞቅ ያለ ሰላምታዬ በያላችሁበት ቦታ ይድረሳችሁ እያልኳችሁ ያው ዛሬ የመጣሁት ደግሞ ሁላችሁም እንደምታውቁ ሰሞኑን ለረጅም ዘመናት አብሮ ሲኖር የነበረና ለረጅም ዘመናት ተፋቅረው ተዋልደው ተጋብተው እንዲሁም ባህላቸው ቋንቋቸው የሚወራረሱና ለረጅም ዘመናት በፍቅር የሚኖሩ የኦሮሞ ህብረተሰብና እንዲሁም የኦሮሞ ህዝብና በሶማሌ ህዝብ መካከል በወያኔ ሓርነት ወይም ደግሞ በቲፒኤልኤፍ የተደገፈና እንዲሁም የኦሮሞና የሶማሌን ፍቅርና ጥላቻን ወይም ጥላሸትን ለመቀባት ወያኔ ሌት ተቀን እየፈነቀለ ያለውን ድንጋይ እንዲሁም እነዚህ ለረጅም ዘመናት ላለፉ ስርዓቶች ሁሉ በፍቅር ተቻችለው እዚህ ደረጃ ላይ የደረሱ ሁለቱም ማህበረሰቦችን ለማጋጨት እና ጥላሸት ለመቀባት ከዛም አልፎ ተርፎ በኢህአዲግ ውስጥ የሚገኙ የሶማሌ ርዕስ ክልል ማስተዳደርና እንዲሁም በኦሮሚያ ወይም ደግሞ በኦህዴድ መካከል እየተደረጉ ያሉ ሽኩቻዎች አሉ። ስለዚህ ከነዛ ላይ አንድ ነገር ወይም አንድ ሁለት ነገሮችን ማለት እፈልጋለሁ። ያው እንደሚታወቀው የኦሮሞ ህዝብና የሶማሌ ህዝብ በቋንቋ በባህልና በታሪክ አብሮ ለረጅም ዘመናት የኖሩና እንዲሁም ከዛም አልፎ ተርፎ በኩሽ ነገድ የአንድ ዘር ግንድ በመሆናቸው ቁጥራቸው ቋንቋቸው ባህላቸው ታሪካቸው የሚወራረሱ ከዛም አልፎ ተርፎ ከለራቸው የሚመሳሰሉ በኢትዮጵያ ውስጥ የሚገኙ ብሔር ብሔረሰቦችና ህዝቦች መካከል አንደኛውና አንጋፋው እነዚህ ሁለቱ ብሔሮች ናቸው። እንዲሁም የኩሽ ነገር በመሆናቸው ነገር ግን ዛሬ ከዛም አልፎ ተርፎ ከዚያድ በሬ ስርዓት ጀምሮ ከኃይለ ሥላሴ ስርዓት ጀምሮ በደርግ ሰዓት በነበረበት ጊዜም እንደዚሁም በዚህ ስርዓት ውስጥ የህዝብ ለረጅም ዘመናቶች በፍቅር ሲኖሩና ሲከባበሩና እንዲሁም አንዱ ከአንዱ እየተዋለደ እንግዲህ በኢኮኖሚ በፖለቲካና በማህበራዊ ትስስር ትልቅ ትስስር ከማንም በላይ ያላቸው እና የሚከባበሩ ሁለት ግዙፍ ብሔሮች ናቸው። እንግዲህ ዛሬ የቲፒኤልኤፍ ደግሞ ወይም ደግሞ የወያኔ ስርዓት ወይም ደግሞ እኔ ማለት በፈልገው የመለስ ራዕይ ነው የሚከተለው አብዲ ኢሌ ማለትም እንግዲህ እና አባይ ጻጌ እና አቦይ ስብሃት ነጋና የመሳሰሉት በኢህአዲግ ውስጥ የሚገኙ የቲፒኤልኤፍ እስከ ሳሙራ ዩኑስ ድረስ የሚሄዱ ሁሉም ከመለስ ሞት በኋላ ምን መጣ? ኢትዮጵያ ውስጥ ከመለስ በኋላ ብዙ ብጥብጦችና ብዙ ችግሮች መጥተዋል። በሃይማኖት በማህበራዊ በብሔር በግጭት በድንበር ያልተደረጉ ነገሮች የሉም፣ ያልተፈነቀሉ ድንጋዮች የሉም። ነገር ግን መለስ ዜናዊ በነበረበት ጊዜ እነዛን ሁሉ አፍኖ ቁጭ ብሎበት የነበረው ነገር ነው ዛሬ ያ ቮልካኖ ነው እየፈነዳ ያለው። ሁላችሁም እንደምታውቁት የመለስ ራዕይ ወይም ደግሞ የህዳሴ ጉዞ ብለው እነሱ ያስቀምጡት ነገር ምንድነው? ትልቁንና ግዙፉን የኦሮሞ ብሔር ላይ እንግዲህ በድንበር አጎራባቾች ያሉትን ብሔር ብሔረሰቦችና ህዝቦችን ከነዚህ ህዝብ ጋር ማጋጨት ነው። ያም መምጣት የጀመረው ከመቼ ወዲህ ነው? ስፔሻሊ ከ2014 ጀምሮ የኦሮሞ ትግል ወይም ደግሞ ህዝባዊ እምቢተኝነት ፍንጭለ ዲዳ ገብሩማ ከጀመረበት ጊዜ ጀምሮ አሁን የደረስንበት ደረጃ ላይ እስካለን ድረስ ህዝብ እምቢ ብሎታል። በወያኔ አልገዛም፣ በመሬቴ በአገሬ ላይ የመሬት ባለቤት መሆን አለብኝ፣ ከመሬቴ መፈናቀል የለብኝም፣ መገፋት የለብኝም፣ በማይሆን ፖለቲካ በማይሆን ስም ጥላሸት ቀብታችሁብኝ እስር ቤት ውስጥ መታጎር የለብኝም በሚለው ነው። እንግዲህ የኦሮሞ አመራሮች የኦሮሞ ሊደሮች ኦሮሚያ ከዳር ድንበር በአራቱም ክልል ከውጭ ከውስጥ በወረራ ላይ ነው ያለችው። ይህ ህዝብ ይህን ሁሉ ችሎ እያስተናገደች ያችን ሀገር ደግሞ ህልውና ይዞ የሚሄድ ትልቁና ግዙፉ ብሔር ቢኖር ብቸኛ ኦሮሞ ነው። በፖለቲካ ብትሄዱ፣ በማህበራዊ ብትሄዱ፣ በኢኮኖሚ ብትሄዱ፣ በማንኛውም በየትኛውም አይነት መንገድ ብትሄዱ ይሄ ጨዋ ብሔር ብቻ ነው። ከኢትዮጵያ ክልል ውስጥ እውነት ለመናገር በኢትዮጵያ ውስጥ የሚገኙ 86 ብሔሮች በላይ የሚገኙበት ብቸኛዋ ክልል ኦሮሚያ ነች። ኦሮሞና ኦሮሚያ አንድ ቀን ትግራይ ህዝብ ራሱ የኦሮሞን ህዝብ ሲጨፈጭፍና ሲያስርና ሲያሰቃይ አንድ በትግራይ ተወላጅ ላይ እርምጃ ያልወሰደ ብቸኛና ጨዋ ብሔር ነው የኦሮሞ ህዝብ ማለት ነው። ስለዚህ ዛሬ እየተደረጉ ያሉት
በኦሮሞና በሶማሌ መካከል እውነት የሚያሳፍርና እውነት በጣም የሚያሳቅቅ ጉዳይ ነገር ነው። ለምሳሌ ቲፒኤልኤፎች እያደረጉ ያሉ ነገሮችና የሶማሌ ክልል መንግስት እያለ ያለውን ልንገራችሁ። ከዛ አንድ ሁለት ነገሮች ማለት ፈልጋለሁ። ለምሳሌ የኦሮሞ ህዝብ ትግል ከጀመረ በኋላ ኦሮሚያና ኦሮሞ ወይም ደግሞ ኢትዮጵያ ብሉት እና በአስቸኳይ ጊዜ አዋጅ ውስጥ ስር በነበረችበት ጊዜ በኮማንድ ፖስት በአጋዚ በተለያዩ በወያኔ ባለስልጣኖች በደህንነቶች አገራችንና ህዝቦቻችን ምሁሮቻችን እነ በቀለ ገርባ እነ ዶክተር መራራ የአስቸኳይ ጊዜ አዋጅ ጥሳቸዋል ተብለው ዛሬ በቃሊቲና በቂሊንጦ ውስጥ እየታገሩና እየተኮላሹ ባሉበት ጊዜ ኦሮሚያና ኦሮሞ በወያኔ በቲፒኤልኤፍ ድጋፍ የተለየ ወረራ ላይ ነው ያለችው። ለምሳሌ ልጀምርላችሁ። እነ ዶክተር መራራ ከታሰሩ በኋላ የመልካም የአስቸኳይ ጊዜ አዋጅ ታውጆ ነበረ። ከአዋጁ በኋላ ምን መጣ? ለማ መገርሳ መጣ። ሙክታር ከዲር ወረደ። ሙክታር ከዲር ከወረደ በኋላ ደግሞ ለማ መገርሳ መጣ። ለማ መገርሳ ደግሞ የተሰጠውን አሳይመንት ከ190% በላይ ሰርቷል፣ ተሳክቶለታል። ያለው አማራጭ ምንድነው? ይሄ ደሙ የፈላና የደነፋውን ህዝብ ይህን ስርዓት አሽቀንጥሮ ሊጥር የደረሰ ያንቀጠቀጠ ወያኔን ያንቀጠቀጠ ህዝብ ማብረድ የሚችል ብቸኛ ሰው አገኙ። ሲያገኙ ጊዜ ትክክለኛ የኦሮሞ ሰቦና ምሁር መስሎ ህዝቡን እንዲያረጋጋ በሽማግሌ በህፃናት ደረጃ ወያኔ እድሜውን ለማራዘም የሚጠቀሙ ቃላቶች አሉ። ሰቦንማ ይላል ኦሮሞ። እውነት እኛ በባርነት ስር ነው ያለነው፣ እውነት ተገዝተናል ብሎ ህዝብ ውስጥ ቁጭ ብሎ አውርቶ ያን ህዝብ አፉ ማር ቀብቶ የመጣና ብቸኛ እውነትም ችሎታ ሊኖረውና የሚችል መሪ ነበር። ግን እሱም በቅርብ እያያችሁት ነው። ለማ መገርሳ በቅርብ የለም። የሙክታር ከዲር ስርዓት የመልካም አስተዳደር ችግርና ያቺን ሀገር ማስተዳደር የማይችል ህዝቡን ማረጋጋት የማይችል ብለው ራሳቸው እነ ሙክታር ከዲር እኮ ታጋይ አይደሉም። ከጅማ ርዕሰ መስተዳድር ከተማ የመጡ ናቸው። እነሱ እና አስቴር ማሞ ዛሬ በአምባሳደርነት ምናምን የተሾሙት ሁሉም በትግል ውስጥ ያልነበሩ ሰዎች ናቸው። ነገር ግን የመልካም አስተዳደርና የኛ ችግር አማራር ከላይ እስከ ታች ከፌደራል እስከ ክልልና እስከ ወረዳ ድረስ ያሉ ነው ብለው ከዛ በኋላ እንዳለ የኦሮሚያን ርዕሰ መስተዳድር ፕሬዝዳንት ጀምሮ እስከ ታች ድረስ ያሉት መዋቅሮች ሁሉ ተቀየሩ። በለማ መገርሳ። ለማ መገርሳ ከመጣ በኋላ ህዝቡን ለማረጋጋት ሞክሯል፣ ተሳክቶለታል። 90% ፐርፌክት። ህዝቡ ወዶታል። ከህዝቡ ውስጥ ልብ ትርታን ስለሚያውቅ ህዝብ ምንድነው የሚፈልገው እያለ ስለ ልማት፣ ስለ ኢኮኖሚ፣ ስለ ማህበራዊ፣ ስለ ባርነት፣ ስለ ብዙ ነገሮች ያወራል። ነገር ግን ከዛ በኋላ ምን መጣ? ኦሮሚያ ተረጋጋች። የአስቸኳይ ጊዜ አዋጁ ተነሳ። ህዝቡን አረጋግቷል። ኦሬዲ ካሁን በኋላ የሱ አካሄድ ስላላማረው የሱ ደጋፊዎችና የሱ አባሎች በኦዲድ ውስጥና ከኦዲድ ውጭ የሆኑ በኦሮሞ ተወላጆች ሽማግሌዎች ድጋፍ ስላለው የሱ አካሄድ ስላላማራቸው ቀላም አላማረንም ና አንተ ቁጭ በል ምንም አትናገር ብሎ አስቀምጠውት ከምስራቅ ሐረርጌ ጀምሮ ከሚዮሴ ጀምሮ ከባሌ ራይቱ ወረዳ እንዲሁም ከዳዌሰር ወረዳ ከሰዌና ወረዳ እስከ ነገሌ ቦረና እስከ ሞየሌ ድረስ ዛሬም የቡርጂን ሌላ ብሔር ኦሮሞ ላይ እያዘመቱ ያሉ የእነ አባይ ፀሐዬ ወይም ደግሞ የህዳሴ ጉዞ የወያኔ የቲፒኤልኤፍ የመለስ ራዕይ ብለው እነሱ ዛሬ ይዘው የሚሄዱት ኦሮሞና ኦሮሚያን ከየቦታው ከያቅጣጫው ከሀገር ውስጥ ከውጭ የተለያዩ ብሔር ብሔረሰቦችና ህዝቦችን ኦሮሞ ላይ አዘምተው እድሜያቸውን ማራዘም የሚፈልጉ ብቸኛ ስርዓትና ብቸኛ አመራሮች ቢኖሩ የቲፒኤልኤፍና የወያኔ ስርዓትና አመራር ብቻ ነው። መለስ ዜናዊ ተናግሯል። ምን አለ? እንኳን አለ ይሄን ትንሹን የኤርትራን ህዝብ ከኤርትራ ህዝብ ላይ ትምህርት መውሰድ አለብን አለ። መለስ ዜናዊ እውነት ተናግሮ ጨርሶ ሄዷል። ህዝብ እምቢ ካለ እምቢ ብሏል አለ። በቃ አለቀ። እንኳን የኢትዮጵያ ጦር አይደለም የአፍሪካ ጦር ቢመጣ አንድ ትንሿን ብሔር ኤርትራ መመለስ አይችልም አለ። ተናግሯል። በቃ ህዝብ እምቢ ብሏል። ይሄ ስርዓት ከአሁን በኋላ ተመልሶ በኢትዮጵያ ላይ አንገቱን ቀና አድርጎ መሄድ አይችልም። የኦሮሞ ትግል ደግሞ እስከ ነጻነት ድረስ ነው። የኦሮሞ ትግል ስንል ኦሮሞ እየታገለ ያለው ለኦሮሞና ለኦሮሚያ ብቻ ሳይሆን በዛች ሀገር ውስጥ የሚገኙ
ብዙ ብሔር ብሔረሰቦችና ህዝቦችን አቅፋ በፍቅር የምትኖር የጉዲፈቻ ስርዓትና ባህል ያለው ብቸኛው ብሔር ቢኖር ኦሮሞ ነው። ኦሮሚያ ውስጥ የማይኖር ብሔር አለ? ጋምቤላ፣ ቤኒሻንጉል ሂዱ፣ አፋር ሂዱ፣ ሶማሌ ሂዱ፣ ማንኛውም ዛሬም በኦሮሚያ ክልል ውስጥ የሚኖሩ ሶማሌዎች ተገፍተው ተገለው አይደለም የተደረገው በወያኔ ደህንነቶች በምስራቅ ኦሮሚያ ውስጥ በአወዳይና በድሬዳዋ ውስጥ እየተደረገ ያለው ነገር ይሄ ነገር ከአቅማቸው በላይ ሆኖ ስለተገኘ እንግዲህ የኦሮሞ ህዝብ ከኢህአዴግና ከኦህዴድ ድጋፍ ውጪ ዛሬ ባለችው አስቀምጦ በነበረው ክላሽ አንድ ክላሽ 5 ካርታ ባለችው ዛሬ በና ባይጻየ በና ቦይ ሰባትና በና ደብረጽዮን የሚደገፍ የቲፒኤልኤፍ መንግስት ወይም ደግሞ አብዲ ኢሌን ማሽቀንጠር ችሏል። ከመጣበት ቦታ መልሰውታል። በሐረርጌም በምስራቅ ሐረርጌ በምዕራብ ሐረርጌና እንዲሁም በባሌ በቦረና ሁላችሁም እያያችሁ ነው። ከዛም አልፎ ተርፎ ዛሬ በኦሮሚያ ውስጥ እየተደረገ ያለው ነገር ምንድን ነው? ዛሬ ለምሳሌ ልበላችሁ አንድ ከሶማሌ ወይም ደግሞ ከማቃዲሾ የመጣ የሚሊተሪ አርሚ አይዲ አይታችኋል ሁላችሁም። ከዛም አልፎ ተርፎ የተማረኩ የሶማሌ ክልል ልዩ ኃይሎች አሉ፣ ሚሊሻዎች አሉ። ከዛም አልፎ ተርፎ ከማቃዲሾ የመጣ እሺ፣ ይሄ መንግስት አገር እያስተዳደረ ነው ካልን ድንበር ከሶማሌ ከዛ ድንበር ተደፍሮ መጥቶ ዛሬ ባድመ ላይ ያለቀ የነበረው በ80 ሺህ የሚቆጠር የኦሮሞና የአማራ ተወላጆች ናቸው። ዛሬም ድንበር እየጠበቁ ያሉ ፀሐይ እየሞቃቸው እዛ ውሃ እየጠማቸው ትልቅ ችግር ውስጥ ያሉ የነሱን ድንበር ከኤርትራ ጋር ማን ነው የሚጠብቅላቸው? የኦሮሞና የአማራ ተወላጆች ናቸው። እንግዲህ እነሱ እዚህ መጥተው ደግሞ ሌላ ሁከት ሌላ ሽኩቻ እየፈጠሩ ብሔርን ከብሔር አጋጅተው እድሜያቸውን ለማራዘም የሚፈልጉ ትንሽም የማያፍሩ የማይሰቀጥታቸው ይሄ ጅብ የሆነ ስርዓት ከስር መሰረቱ የኦሮሞ ህዝብ ነቅሎ አሽቀንጥሮ ለመጣር ቄሮ አስሮ ከተነሳ አመታቶቹን አስቆጥሯል። በኦሮሚያና ኦሮሞ ማህበረሰብ ውስጥ እየተደረገ ያለው ትግል ደግሞ ለነገ ኢትዮጵያ ለሁላችን ብሔር ብሔረሰቦችና ህዝቦች እኩል የምንቋደሳትና የምንቋረሳትን ሀገር ለመገንባት ምን አይነት ቁርጠኝነትና ምን አይነት ወኔ እንዳለው ሁላችንም ያየንበት ነው። ከዛም አልፎ ተርፎ አሁን ምን ማድረግ ተፈለገ? የሙክታር ከድር ተቀየረ፣ መልካም አስተዳደር ችግር ምናምን ተባለ። ኦኬ፣ ለማ መገርሳ ህዝቡን አረጋጋ፣ ጨረሰ። አሳይመንት የተሰጠውን አሳይመንት ጨርሷል። እንግዲህ እነሱ እንደ ኮንዶም ተጠቅሞበት መጣል ነው አንተን። ስለዚህ ከዚህ በኋላ የሚፈለገው ምንድን ነው? የለማ መገርሳ ካቢኔና አወቃቀሩ የእሱ አባላቶችና ደጋፊዎች ሁሉም አረማመዱ ለወያኔ ስላላማረው ቀለማ አላማረኝም አንተ ትወርዳለህ ነው። አሁን በቃ አለቀ። ከዛ ማን ይመጣል? እነ ድሪባ ኩማ ኦድን ባደንን ሁሉንም ለሁለት ለሶስት ከፈልፍለው ለማስተዳደር ነው። ለምንድን ነው ይሄ ነገር የተደረገው? የኦሮሞ ፕሮቴስት የነበረበት ጊዜ እያዳመጣችሁኝ ያላችሁ ሰዎች አትኩራችሁ አዳምጡኝ። የኦሮሞ ፕሮቴስት ወይም ደግሞ የኦሮሞ ትግል በ2014 ኖቬምበር የጀመረው ትግል ፍንቅለ ዲዳ ገብሩማ ከጀመረ በኋላ በጎንደር ከተማ ላይ የአማራ ብሔረሰብና የአማራ ወይም ደግሞ የኦርቶዶክስ ሊቃሎችና ጳጳሶች በተገኙበት በትልቅ ሰላማዊ ሰልፍ ላይ የዶክተር የበቀለ ገርባን ፎቶ ይዘው ወጥተው የኦሮሞ ደም ደሜ ነው ብለው ወጡ። ይሄ ሁለቱ ግዙፍ ብሔር ከተስማማ ወያኔ አንዲት ሌሊት አይደለም አንድ ቀን እዛ ውስጥ መቀመጥ እንደማይችል ጠንቅቆ ያውቃል። የኦሮሞ ደም ደሜ ነው ብሎ ሲወጣ ጊዜ ወያኔ ከወያኔ ጋር የቆመው ቢኖር ሰላማዊ ሰልፍ የወጣ ቢኖር ብቸኛው ማን ነው? አብዲ ኢሌ ነው። ጅጅጋ ላይ ኦሮሞና አማራ በአውሮፓና በተለያዩ በኖርዝ አሜሪካ ሀገራቶች ውስጥ የኦሮሞና የአማራ ባንዲራ አጠገብ ለአጠገብ ሲወጣ ነበረ። የእናንተ ደም ደማችን ነው ብለው አንድ ላይ ተመሳጥረው ይህን ስርዓት ለመናድ ሲስማሙ ጊዜ ወያኔ ያለው አማራጭ ምንድን ነው? የሱን ተላላኪዎችና ውሾቹን በሶሻል ሚዲያ ላይ ማሰማራት፣ አንድ ይህን ሁለቱም ብሔር ማጋጨት። እነዚህ ሁለቱም ብሔር ሲጋጩ ጊዜ ምን ማድረግ ነው? ከዛ በኋላ እድሜውን ለማራዘም አብዲሌ ከሱ ጋር ቆማላ። አብዲሌ ምንድን ነው የሚፈልገው? ድንበር ነው። ድንበሩ ደግሞ ወያኔ አንተ የክፉ ቀን ጓዴ እንደሚባለው
ዛሬ የክፉ ቀን ሆኜላለሁ አንተም ይሄን ሁሉ ቁማር ቼስ ጌም እየተጫወቱ ነው ዛሬ እኮ ወያኔ እያደረገ ያለው ኦሮሞን ከሶማሊያ ጋጨ በብሔር አንድ በሃይማኖት አገራችንን እየበጠበጠ ያለና ከዛም አልፎ ተርፎ ኢህአዴግ አራት ፓርቲ ነው ያለው ለምሳሌ ትልቅ ግዙፍ የምንላቸው ብአዴን አለ ቲፒኤልኤፍ አለ ኦህዴድ አለ የደቡብ አለ ዛሬ ምን እያደረገ ነው እሱ ኦህዴድን ወይም ደግሞ የለማ መገርሳን ግሩፕን ጥለው የነድሪባ ኩማን ወይም ደግሞ ለነሱ ታዛዥ የሚሆኑትን የነሱን ሪሞት ኮንትሮል ለማምጣት የሚፈልጉ አሉ በዛ አሁን ለምሳሌ ወያኔ ራሱ ሁለት ቦታ ተከፍሎ ነው ያለው አሁን ለማ መገርሳን ጥለው እነ ድሪባ ኩማን ለማምጣት ያለው ጌም እና ቼስ ድንበር ላይ የሚደረጉ ግጭቶች ወያኔ ወይም ደግሞ የሀገር መከላከያ ሰራዊት ይሄን ነገር ማል ገብቶ ማብረጥ አቅቶት ነው የፌደራል መንግስት የሰው ነፍስ እስኪወጣ ድረስ ይሄን ነገር መጠበቅ ሳስችለው ቀርቶ ነው ውሸት ነው በጣም ትልቅ ውሸት ነው ለምንድን ነው እንግዲህ ኦህዴድና ኦሮሞ ያለው ኢነርጂ መጨረስ ነው ኦህዴድ ለምሳሌ በድንበር ከ1000 ኪሎ ሜትር በላይ በኦሮሚያ ድንበር በሶማሌ አዋሳኝ ድንበሮች ላይ ጦርነት ተከፍቶብናል በሚሊሻ ከሶማሌ መቅዲሾን በመጣ በአጋዚ በልዩ ኃይል በዚህ ሁሉ ይሄ ሁሉ ህዝብ ከሀገር ውስጥ ስንት ነገሮችን እያስተናገደ ነው ያለው ህዝብ ስለዚህ የኦሮሞን ያለውን ኢነርጂ እልህ አስጨራሽ በሆነ አማጦ ሊጨርስ ይፈልጋል ወያኔ ግን አይሳካለትም ቄሮ ለነዚህ አይንበረከክም ከዚህ በላይ የመጡ ችግሮችን በኦሮሚያ ክልል በጋምቤላ በቤኒሻንጉል በደቡብ በየትም ክልል ድረስ ብንወረር እኛ ቅንታክል ስንዝራክል ከተገላችን ይሄ ደግሞ ወደ ኋላ ሊመልሰን አይችልም ፍጹም ወያኔ ዛሬ ብሔርን ከብሔር ያጋጫ ሃይማኖት ከሃይማኖት እያጋጨ ነው ዛሬ ከዛም አልፎ ተርፎ ምን እያደረገ ነው በራሳቸው አባል በኢህአዴግ ውስጥ በሚተዳደሩት ኦህዴድና የሶማሌ ርዕሰ መስተዳድርን እያጋጩ ነው ያሉት ትክክል ነው ያለው ኦቦ አዲሱ አረጋ ወይም ደግሞ የኦሮሚያ ኮሚኒኬሽን አፊርስ ለቪኦኤ ቃለ ምልልስ አድርገዋል ሁለቱም ኢንተርቪው አድርገዋል በዛ ኢንተርቪው ላይ ምን ተመለከትን የኦሮሚያ ኮሚኒኬሽን አፊርስ ያለው ትክክለኛ ነገር ነው አይዲ አለ ሰዎቹ ተይዘዋል ሰዎቹ ተማርከዋል በኦሮሚያን ፖሊስና በኦሮሚያ ደህንነት ስር ቁጥጥር ስር ነው ያሉት እነዚህ ሰዎች ከየት ተልኮ እንደመጡ ሪሰርች ተሰርቶባቸው ተጠንቶባቸው ስንት ሁሉም ነገር ጋር ያለው ዛሬ እነሱ ግልጥና ግልጽ የሆነ አቋምና ግልጽ የሆነ ተጨባጭ መረጃ አላቸው የፈለጉትን ነገር አፋቸው ሞልቶ ቢናገሩ ይችላሉ ማለት ነው ከዛም አልፎ ተርፎ ዛሬ እየተደረገ ያለው በሶማሌ ኮሚኒኬሽን አፊር ምንድነው እስቲ ሪስፔክት የሚባል ነገር የለም በአንድ ሀገር ውስጥ የሚተዳደሩ በአንድ ሰራዊት ውስጥ ተግባብተው ያሉ ኦህዴድና የሶማሌ ክልል ርዕሰ መስተዳድር አብዲ ኢሌ ሲያጋጩ ወያኔ እኮ የወያኔን ስልት በደንብ አጥኑና ተመልከቱ እስቲ ከድንበር አልፎ ዛሬ ምን እያደረገ ነው ሁለቱን እያጣለ ነው ዛሬ ምን ተደረገ ለምሳሌ በኦሮሚያ በቄሮ ኦሮሚያና በኦነግ እንዲሁም አለ በአዲሱ አረጋ ማለት የኮሚኒኬሽን አፊስ የኦሮሚያ ነው አይደለም እሱን ነካ ማለት አሜሪካን ዛሬ ትራምፕ ላይ ነካሰው አንዳለ የአሜሪካ ሚሊተሪ አይደለም ዜጎቹን ሁሉ የጨፈለቀ ነው አንድ በቃ ከዛም አልፎ ተርፎ አንድ የአሜሪካ ተራሰው በአሜሪካ ፖለቲካ ውጪ ብታስረው አንድ ነገር ብታረጉ ተራሰው አሜሪካን እንደነካ ነው የሚቆጠረው አለቀ አረ ነጥብ ዛሬ አንተ አባይ ጻየን ትታ አባይ ጻየን ነክታ ቲፒኤልኤፍ እና የትግራይን ህዝብ ላተረጋ ነው ዛሬ ምን እየተደረገ ነው ያለው በኦሮሚያ ይሄን ነገር ሁሉ ተጽፎ ያጽፉ ሁሉ ተጽፎ የሚሰጣው የሶማሌ ክልል ርዕሰ መስተዳድር አማርኛ ራሱ ሲጀምር መጻፍ አይችልም ቀጥታ ከቲፒኤልኤፍ ከህዋት ተጽፎ የተሰጠው ነው ለምንድን ነው እንዳለ ጫሳ ይባላል የለማ መገርሳ ግሩፕን ለመምታት የሚፈልጉ ግን ገሬ ለማ መገርሳ ሩቁቱ ዳፍ ወሮኒ በርባደ ወሮን ቲፒኤልኤፍ ዛሬ የነሱን ጥፋት ዛሬ እነሱን በህዝብ የሚያስቀጣ የኦሮሚያ ጨፌ አስቸኳይ ስብሰባ ጠርቶ እንዳለ ልዩ ኃይል የሚባለውን በሶማሌና በኦጋዴን ክልል እና በኦጋዴን መንግስት የሚመራውና በቲፒኤልኤፍ የሚመራውን ልዩ ኃይል የሚለውን አስቸኳይ ጊዜ አዋጅ የኦሮሚያ ርዕሰ መስተዳድር ወይም ደግሞ ጨፌ ኦሮሚያ ጠርቶ እሱን እንዳይበትን ላላ በቃ ከነት እዚህ ጋር አዳምጡኝ ለምንድን ነው ኦህዴድ አንድ አቋም አለው ለምሳሌ ያ ነገር ከተሳካለት በኢትዮጵያ ህገ መንግስት ላይ አስቸኳይ ልዩ ኃይል የሚል የለም ስፔሻል ፎርስ
በአማራ ክልል የለም፣ በኦሮሚያ ክልል የለም፣ በደቡብ ክልል የለም፣ በአፋር ክልል የለም፣ በቤኒሻንጉል በጉሙዝ እንዲሁም በደቡብ ብሔር ብሔረሰቦችና ህዝቦች በሚገኙ ክልሎች ውስጥ የለም፣ በአዲስ አበባ ውስጥም የለም። ስለዚህ ጨፌ ኦሮሚያ ይሄን ነገር ጨፌ ተቀምጦ መበተን አለበት ካለ መበተን ይችላል። እውነት አንድ አቋም ካላቸው አንድ ቋንቋ ከሆኑ ኦህዴዶች ማስበተን ሙሉ መብት አላቸው። መለስም የኦሮሚያ ፈጥኖችን በትኗል። ልክ እንደዛ አይነት ሲስተም ተጠቅመው ይሄን ዛሬ እየተደረገ ያለውን መበተን ይችላሉ። አንድ ሁለተኛ ደግሞ ይሄን ነገር ጀምሮ ማነው ጅምር ተጨባጭ መረጃ አላቸው። እስቲ ኦነግ እነሱ የማረኩት ኦነግ አለ ዛሬ የለም። ነገር ግን ንጹሃን ኦሮሞ ማርከው ዛሬ አሁን እንግዲህ እሱ የለጠፈውን ፖስት ያደረጉትን አይታችኋል። በኮንቲነር ውስጥ እየተጓዙ ያሉ የሶማሌ ስደተኞች ኮንቲነሩ አፍናቸው ገደላቸው። በጋምቢያ በታንዛኒያ ወደ ሳውዝ አፍሪካ አድርጎ እየሄዱ ያሉትን ስደተኞችን ዛሬ ምን አደረጉ? ትላንትና በአወዳይ ከተማ ውስጥ የተገደሉ 50 የሶማሌ ተወላጆች ብለው ለጥፉ። ይሄ ምንድን ነው? ቁማር ቼስ በነ ጀዋርና በነ አዲሱ አረጋና በነ ለማ መገርሳ ድጋፍ ወይም ደግሞ ደጋፊነት ዛሬ ያልቁ የኛ ሶማሌ ብሔሮች ብለው የሶማሌ መንግስት ለአንድ ሳምንት የአዋጅ አውጇል። ቁማር ጌም ቼዝ ይጫወታሉ። አዋጅ አወጁ እነሱ። አዋጅ ምንድን ነው የሚያሳውጃቸው? እስቲ አዋጅ ምንድን ነው የሚያሳውጃቸው? የትኛው ህዝብ ነው ያለቀባቸው? እስቲ የትኛው? ለምሳሌ አለቀ ከተባለ 1 2 3 4 እንሰማለን። ዛሬ አንድ ሰው ከተገደለ እያየን ነው። ፖስት ቪዲዮ አለ። እስቲ የነሱ ብሔር ላይ እርምጃው ስራ ላይ ዛሬ በሺዎች የሚቆጠሩ ኦሮሞ ከኦጋዴን ክልል አይደለም ከሶማሌላንድ ክልል እየወጡ ነው። ዛሬ ከሶማሌላንድ 100% 90% የኢትዮጵያ ደህንነቶች እዛ ነው ያሉት። ለምንድን ነው የኦሮሞ ትግልና የተለያዩ ብሔር ብሔረሰቦች ትግሎች በዛ በኩል አገር ገብተው አገራቸውን እንዳይፋለሙ መንገድ ሊዘጋባቸውና እዛ ያለው ትልቁ በር ስለሆነ ኢንፎርሜሽኖችን ኮንትሮል ለማድረግ ወያኔ ዛሬ 90% እዛ ነው የሚገኙ። በኢትዮጵያ ደህንነቶች ነው የኦሮሞ ህዝብ ከሶማሌላንድ እየወጣ ያለው፣ ከኡጋዴን ክልል እየወጣ ያለው። ዛሬ የኦሮሞ ልጆች በኢትዮጵያ ደህንነት ኃይሎችና በነሱ አመራር ነው። ይሄ 100% ምንም የማያዋሻሽን ነው። ይሄ ሙሉ በሙሉ የምንተማመንበትና ሁላችንም የምንስማማበት ነው። ዛሬ እነዚህ ንጹሃን ህዝቦችን አጋጅቶ እድሜውን ለማራዘም ወያኔ ምንም አይነት ሰዓት የለውም። 11ኛው ሰዓት ላይ ነው። ሁላችሁም በኢትዮጵያ ውስጥ የምትገኙ ብሔር ብሔረሰቦችና ህዝቦች እኛ ለረጅም ዘመናት ተቆራኝተን ተፋቅረን ተጋብተን ተዋልደን አብረን የኖርንና እንዲሁም ለነገዋ ኢትዮጵያ ለምትገነባው ኢትዮጵያችን ሐሰበን እጅ ለእጅ ተያይዘን ሁላችንም አንድ ሆነን ሁላችንም በዲሞክራሲ በእኩልነት በሃይማኖት በጾታ በብሔር ሁላችንም እኩል የምንኖርባትን ኢትዮጵያን ለመገንባት 11ኛው ሰዓት አሁን ነው። ማንኛውም እዛ ሀገር ውስጥ ያለው ብሔር ራስን አዘጋጅ፣ ስታንድባይ ሁን፣ ቁም። ወያኔ ተሽመድሙዶ ወድቋል። ወያኔ ካሁን በኋላ ያለው አማራጭ ተገንጥሎ ከኤርትራ ጋር ተያይዞ መሄድ ነው። በዛች ሀገር ውስጥ ደግሞ እንደማይኖር ያውቃል። ያለው ኢንዱስትሪ ያለውን ካምፓኒ ወደ ትግራይ ክልል እየጫነ የነበረው ባለፉት 2 ወራቶች ውስጥ እያየንና እየሰማን ነው። ችግር የለውም፣ ይጫኑ፣ ብር ነው። ግን የሰው ህይወት በብር አይገዛም። ዛሬ እነሱ በሰው ህይወት ላይ ቁማር እየተጫወቱ ነው። አቶ አዲሱ አረጋ የኦሮሚያ ኮሚኒኬሽን አፌርስ የሚለውን እዩና የሶማሌ ክልል ኮሚኒኬሽን አፌርስ እየለጠፈ ያለውን እዩ። ኦህዴዶችን እንዳለ በኦነግ ፈርጇል። እንዳለ ኦፒዲዮ ወይም ደግሞ ኦዲት የተባለውን በኦነግ ፈርጇል። በጀዋር አመራርነት ተፈርጇቸዋል። የጀዋር አቋም እንዳላቸው ፈርጇቸዋል። እንግዲህ እንደዛ ከሆነ ታዲያ እንዳለ እኮ የለም እኮ ነገሮች ሁሉ አልቋልኩ። ነገር ግን ዛሬ ወያኔ አድርጎ አቁሞት እየሄደ ያለው ኦፒዲዮ ብቻ ነው። ነገር ግን ዛሬ ኦፒዲዮ በነሱ ትእዛዝና በነሱ አመራር ባይመራ ወያኔ በዛች ሀገር ውስጥ 1 ሳምንት አይደለም 1 ቀን ማደር አይችልም። ስለዚህ አሁን ያለው ነገር ምንድን ነው? ቼዝና ቁማር መጫወት ነው። የመለስ ራዕይ ወይም ደግሞ የህዳሴ ጉዞ እነሱ ያስቀመጡት ፕላንና ካርታ ህዝብን ከህዝብ ማፋጀት ነው። ህዝብን ከህዝብ ማባላት ነው። ስለዚህ ዛሬ የኦሮሞ ልጆች እየገደለ ያለው የሶማሌ ተወላጆችና ሶማሌዎች አይደሉም። 100% እኔን እመኑኝ። ዛሬ የኦሮሞ ልጆች እየገደለ ያለው የወያኔ ተላላኪዎችና በወያኔ አመራርነት ነው። ዛሬ
የሶማሌ ልጆች እየገደላለው ቲፒኤልኤፍ ነው። ዛሬ የኦሮሞ ልጆች እየገደላለው የቲፒኤልኤፍ ስርዓት ነው። እኛ የድንበር ችግር አይደለም ይሄ ነገር ኢሹ ሆኖ የመጣው ዛሬ ጎልቶ እንዲወጣ የተደረገው ምንድነው? በእነ አብዲ ኢሌ ነው። አብዲ ኢሌ ማለት የኢትዮጵያ የወያኔ ደህንነት የነበረ ሰው ነው ከዚህ በፊት ሁላችሁም እንደምታውቁና እንደምትሰሙት። ዛሬ ደግሞ በእነሱ አመራር በእነ አባይ ፀሐዬ ሁላችሁም አይታችኋል። ብዙ ፎቶች ከነሱ ከጀነራሎች ጋር ምናምን ቂጣቸውን ሲከፍቱ ምናምን አይታችኋል። ነገር ግን ዛሬ እነሱ ምን እያደረጉ ነው? እኛም ኦሮሞና አማራ በተነሳበት ጊዜ ካንተ ጋር ቆመናል። እኛም እቺን ቁማር እንጫወት፣ አንተ ዝም በል ነው። ስለዚህ አገሪቱ ማን እያስተዳደረ እንደሆነ የሶማሌ ሚሊተሪ ከዛ መጥቶ ዛሬ ኦሮሚያ ክልል ገብቶ በኦሮሚያ አርሶ አደርና በኦሮሞ ማህበረሰብ እስኪማረክ ድረስ የኢትዮጵያ መንግስት የምነካው እውነት ነው? እውነት የኢትዮጵያ መንግስት እጅ የለበትም? እውነት እነሱ ድንበር እየጠበቁ አይደለም? እውነት ጠላት እየጠበቁ አይደለም? ዛሬ እኮ ሌላ የሽብር ጥቃት ቢደርስ ኖሮ መንግስት ሳቀርቶ ነው። ከዛም አልፎ ተርፎ ከ500,000 በላይ ዶላር ከሀገር ተዘርፎ ወደ ሶማሌ ክልል ሲሄድ በኦሮሚያ ክልል በኦሮሞ ደህንነቶች እና በኦሮሞ ፖሊስ በኦዲድ እና በኦሮሚያ ፖሊስ ኃይል የተያዘው እውነት ጀዋር ልቆት ነው? ቁማር ጌም ኬዝ እየተጫወቱ ነው። ነገር ግን አንድ መንግስት ወይም ደግሞ አንድ ማህበረሰብ ወይ አንድ ክልል ያስተዳድራል የምንለው አመራር ወይም ደግሞ ካቢኔም ሆነ አባል ቢሆን ዛሬ የሶማሌ ኮሚኒኬሽን አፌርስ የሚጽፈውን ነገር ብታዩ በጣም የሚያሳፍርና የሚዘገንን ውሸት ከውሸት የራቀ ውሸት ነው። ስለዚህ ኦዲቶች ደግሞ እነሱን መልቀቅ የለባቸውም። እንዳለ እነሱን ከስር መሰረቱ ኤቪደንስ አላቸው። ኤቪደንስ ጀዋር መሐመድ ለጥፎላቸዋል። ዛሬ የኦሮሞ አክቲቪስቶች ባይኖሩ እነሱ ውሸታቸው ዋሽቶ ነበረ ማለት ነው። ዛሬ ምን ያደርጉ? ሁለቱንም ለጥፎላቸው። በኮንቲነንት ሲጓዙ የነበረውን ህዝብ የጨረሱ ይኸው ሁለቱን የጻፉት አለ። ከዛ ላይ አትች የፈለገ ፍርድ ቤት ላይ ዛሬ ቢቆሙ ጥፍንግ አድርጎ ማሳሰር ይችላሉ። እውነት ወንድ ከሆኑ ማለት ነው። ዛሬ እነሱ መፍራት አይደለም፣ ወያኔ መፍራት አይደለም፣ ወያኔ አሽቀጥሮ መጣል ይችላሉ። ወያኔ እግራቸው ስር ጎንበስ ብሎ እንዲተዳደር ማድረግ የሚችሉበት ጊዜ ነበረ። ነገር ግን ያ ሁሉ ሰራት ያ ሁሉ ጊዜ ሄዷል፣ አልፏል። ካሁን በኋላ የኦሮሞ ህዝብ የአማራው ህዝብ በኢትዮጵያ ውስጥ የሚገኙ ብሔር ብሔረሰቦችና ህዝቦች ለማንም ጎንበስ ቀና የሚሉበትና የሚገዳደሉበትና እንግዲህ እንደ ጠላት የሚተያዩበት በሃይማኖትና በብሔርተኝነት የለም። ይህን ነገር ሁሉ የሰጠን ወያኔ የቤት ስራ ሰጥቶናል። ይህን የቤት ስራ ደግሞ ከላዩ ላይ እኛ ውለን የምናሸንፍበትና እንግዲህ የጥማን ነፃነትን የምንጎናጸፍበትና እውነት ቀዝቃዛ ከፍሪጅ አውጥተን የምንጠጣበት ነፃነት የምንጠጣበት ሰዓት 11ኛው ሰዓት አሁን ነው። ማንኛሽም ብሔር በኢትዮጵያ ውስጥ የምትገኝ ለህዝብሽ ይታገላሉ የምትይ የደቡብም የቤኒሻንጉልም የጋምቤላውም የሶማሌውም የአፋሩም ሁልሽም የትግራይም ቢሆን አሁን ወገብሽንና አንገትሽን ጠበቅ አድርገሽ የምትነሽበት ጊዜ አሁን ነው። 11ኛው ሰዓት ላይ ደርሰናል። ከዚህ በኋላ ተዘጋጁበት። ወያኔ ኦልሬዲ ወድቋል። አንድ ወያኔ ወይም ደግሞ አንድ ስርዓት ከወያኔ ወጣ ብሎ አንድ ስርዓት የመጨረሻ ተስፋ ሲቆርጥ ምንድነው የሚያደርገው? ብሔርን ከብሔር ሃይማኖትን ከሃይማኖት መጋጨት ነው። ስለዚህ ይሄ ደግሞ ሊሳካለት አይችልም። እኛና ሶማሌ ወንድማሞች ነን። እኛና አማራ ፋሚሊ ነን። እኛና ደቡብ ቤኒሻንጉል ሁሉም በወለጋ በኩልም ቢሆን በጋምቤላ በኩልም ቢሆን ቤት በጀማ ብትሄድ በሊሙ በሰቃ ብትሄድ በሁሉም በኦሮሚያ ክልል አዋሳኝ የሚገኙ ብሔር ብሔረሰቦች ጋር ተዋልደናል፣ ተፈቅረናል፣ ተጋብተናል። በኦሮሚያ ውስጥ እየኖሩ ነው። የኦሮሞ ህዝብ በእነሱ ላይ አንድ ቀን እርምጃ ወስዶ አያውቅም። ይሄ እውነት ከውሸት የራቀ እውነት ነው። ትላንትና በወደ ውስጥ ተደርጓል የሚባለው ነገርም በጣም ትልቅ ውሸት ነው። የለማ መገርሳን ቡድን ለመምታት ወይም ደግሞ ስርዓትን መልሶ እንደገና ለመተካት ወያኔ እያደረገው ያለው ቁማርና እያደረገ ያለው ውሸት እያደረገ ያለው በብሔር ማዕከል እያደረገ ያለው ግድያና ጭፍጨፋ እውነት የፌደራል መንግስትም ተጠያቂነት አለበት። የሶማሌ ክልል መንግስትም ተጠያቂነት አለበት። የኦሮሚያ ክልል መንግስትም ተጠያቂነት አለበት። ሶስቱም ተጠያቂነት አለባቸው። እውነት አንድ ሰው አገር የሚያስተዳድር አንድ ሰው መሞት የለበትም። አንድ ሰው ቫልዩ ነፍሱ ቫልዩ አላት። ምዕራባውያኖችን ውስጥዩ
ምዕራብ አሜሪካን እስቲ ካናዳ አውስትራሊያ ጀርመን ብዙ አውሮፓ ሀገራቶችን እዩ የነሱ አንድ ዜጋ ሲሞት እንዴት ነው የሚቃጠሉ ደማቸው የሚፈላው ስንት ሚዲያ የሚናገረው ከነሱ ላይ ለምንድን ነው የሰው ልጅ እንደ ሰውነቱ ተከብሮ የሚኖርበት ሙሉ መብት አለው ደግሞ የሰው አንድ ሰው ከሌላ ክልል ጭኖ ወደ ክልል ተመለስ ማለት እሺ ኦሮሞ እንግዲህ ኢትዮጵያ አይደለም ማለት ነው ከኦጋዴን ክልል ውጣ ከተባለ እንግዲህ አንድ ኦጋዴን ከዛ ክልል ውጣ እየተባለ አይደለም አዲስ አበባ ውስጥ ብዙ ኦጋዴን አለ አዳማ ውስጥ አሉ ሻሸመኔ ውስጥ አሉ ንግደው ሰርተው ጥረው ግረው የሚኖሩ ከዛም አልፎ የሞግዲሾ ሶማሌዎች አሉ በአዲስ አበባ ውስጥ የሚገኙ በቦሌ ሚካኤል ከፈለጋችሁ ኮንዶሚኒየም ሚስቲዱ በሺ ሚሊዮን የሚቆጠሩ ሶማሌዎች አሉ መመራተ ላይ ብትሄዱ ጀሞ ብትሄዱ ሁሉም የፈለጋችሁ በጠቃቂ ቃልቲ ወደ መገናኛ ብትሄዱ ሺ ሚሊዮን ሶማሌ በኢትዮጵያ ውስጥ ይገኛል በተለያዩ በኦሮሚያ ክልሎችና በርዕሰ መዲና በአዲስ አበባ ውስጥ በፊንፊኔ ውስጥ ማለት ነው ነገር ግን ዛሬ ምን ተሰምታችሁ ነው ይሄን ነገር እነሱ ኬት ነቃቅሎ ነው የወጡት ነገር ግን ከዚያር በሬ በኋላ መንግስቱ ነበረ እንደዚሁ ትልቅ ጥሎች ነበሩ መለስ ነበረ መለስ ደግሞ ደፍኖ የተነበረውን ዛሬ እነሱ እድሜያቸውን ለማራዘም ሲሉ አነሱታ ድንጋዩን አነሱት እድሜያቸውን ለማራዘም ሲሉ መለስ በነበረበት ጊዜ በሃይማኖትም ይሁን በፖለቲካም ይሁን በማህበራዊም ይሁን እንዲህ በብሔር በድንበር በግጭት ምናምን እሱ ትንሽም ቢሆን ከነሱ ብልጥ ነው የፖለቲካ ስልትና ብልጠት አለው እነዚህ ግን ምንም ማያውቁ ደነዞች እሱ አስቀምጦላቸው የደውን ፕላን ራሱ መጠቀም ያልቻሉበት ብቸኛው ማፈራ የሌላቸው የወያኔ አመራሮች ናቸው ስለዚህ የኦሮሞ ቄሮ ኦሮሞ ደግሞ ልክ እንደ ፀሐይ ብርሃን ከወያኔ አመራሮችና ከወያኔ ስርዓት ቀድሞ ሄዷል የትም የፈለገ ነገር ቢመጣ የኦሮሞ ቄሮ ትግልና የኦሮሞ ትግል በምንም ተአምር ወያኔ ወደኋላ ሊመለሱ አይችልም መለስ ተናግሯል ህዝብ እምቢ ካለ እምቢ ያለ ነው ኦሮሞ እንደውም ከሻቢያ ወይም ደግሞ ከኤርትራ ህዝብ እጥፍ ይበልጣልና ስለዚህ ህዝብ ተነሳበት ማለት ያን ህዝብ በምንም ቤት ማመለጥ አትችልም ነው ከየትም ከኦሮሞ ስል አታመልጥም ኦሮሞ ደግሞ የሚታገለው ለራሱና ለብቻው ሳይሆን እዛ አገር ውስጥ በሚገኙ ለብሔር ብሔረሰቦችና ህዝቦች ነው ስለዚህ እየተደረገ ያለው ቁማርና ቼዝ ጌም ሁላችሁ የሚግባችሁ እነ ለማ መገርሳ ለመምታት የሚደረገውና የኡጋዴን መንግስት እየጻፈ ያለው ነገር ሁሉ ገና አሁን እኮ ብሔርና ብሔር እሺ አሁን እኮ ኢህአዴግና ኢህአዴግ እየተጋጩ ነው አሁን እኛ ምንድነው የምንጠብቀው በአዴንና ቲፒኤልኤፍ መጋጨት አለባቸው አለቀ እነዚህ ሁለቱ ደግሞ እንግዲህ በውጭ የምትገኙ አማራን የምትወክሉ ወይም ደግሞ አማራን ወከላለን የምትሉ ድርጅቶችም አንገታችሁን ጠበቅ አድርጋችሁ ተነስታችሁ እንግዲህ ሽኮቻችሁን መፍጠር አለባችሁ ነው ይሄ ስርዓት ኦልሬዲ ተሽመድምዷል ከዚህ በኋላ ምንም አይነት እድሜ የለውም ወያኔ አገር ለመግዛት ቦታም ጊዜም የለውም አለቀ አሉ የተባሉትን አሰረ ካሁን በኋላ ኢሌክሽን ምርጫ ማንም ሰው የሚጠብቅ ሰው የለም ምርጫ ሳይደርስ ወያኔ ከስልጣን እንደሚወርድ ማንም ሰው እንደተጠራጠረ ካሁን በኋላ የኦሮሞ ህዝብ በመቶ ሺህ የሚቆጠር ከሶማሌላንድና ከሶማሌ ክልል እየተባረረ ነው ሁልሽም ወቂ ሁልሽም ነገ ግን ታፍርበታለህ ሁልህም ደግሞ ኦሮሞ ሚላ ሲተርት ሀርኪ መሮ ወልዲቃ ነው የሚለው ስለዚህ እጅ ለጅ እንዲህ ይጠጣጠማል ዛሬ አንተ እንዲህ አድርገ ነገ ግን በሰላም ትኖራታለህ ብዬ አላስብም የትግራይ ተወላጆች ሳይሆን የምለው የቲፒኤልኤፍ ወይም ደግሞ እናንተ ህወሓት የተባላችሁት በዛች ሀገር ውስጥ ያላችሁ ንብረቶች ኢንዱስትሪ ካምፓኒ አፍርታችሁ የትም እንደማገቡ የትም እንደማታመልጡ እወቁ ይሄን ነው የምላችሁ በጣም እናመሰግናለን እንወዳችኋለን እንግዲህ እየተሰውና እየሞቱ ላሉ ወንድሞቻችን ሁሉ እንማጸንላቸዋለን ለሁላቸውም ጀነት ወይም ደግሞ ገነትን እንመኝላቸዋለን እንግዲህ በወያኔ ስርዓት ውስጥ ሳያቁ ዘሎ ጥልቅ ብለው የገቡ ወንድሞቻችን የሶማሌ ወንድሞቻችን እንግዲህ እንደዚሁም የተለያዩ ዘሎ ጥልቅ መውጫው ጭንቅ እንደሚባለው በወያኔ ውስጥ ገብተው መውጣት ያልቻሉ ሁሉም ጽናታችሁን እንመኝላችኋለን በነፍስ ያላችሁት ሁሉ በወያኔ ስርዓት ውስጥ የምትገኙ ሁላችሁም እንደሞታችሁ ነው የምንቆጥራችሁ ስለዚህ ተነሱ ህዝባችሁን አደራጁ ከህዝባችሁ ጋር ቆሙ ህዝባችሁን ማደራጀትና አመራር ወይም ደግሞ መምራት ካልቻላችሁ ከህዝቡ ሱር ዞር ብላችሁ ጥጋችሁን ያዙ ነው የምንላችሁ ይሄ ደግሞ የኔ የመጨረሻ መልእክት ነው ስለዚህ ህዝብ ደግሞ ነፃነቱን እስኪያውጅ ድረስ ትግሉን ጥንታክል ወዳላ ስንዝር ወያኔ አይደለም ዛሬ ታንክ አይደለም መርፍ የፈለክ የአፍሪካ ሚሊተሪ እንዳለ ብታመጣ ትንሽም ወዳላ መመለስ እንደማትችል ያረጋገጥክበት ነው የኦሮሞ ትግልም ሆነ የማንኛውም ብሔር የኦሮሞም የአማራም የፈለገ ጎንደርም ብትሄድ ጎጃም ብትሄድ ሁሉም ትግል የተጀመረው ትግል የነፃነት ትግል ነው የማንነት ጥያቄ ነው የማንነት ጥያቄ የወልቃይት ጥያቄ ነው የማንነት ጥያቄ የኦሮሞ የሶማሌ ሁሉም በኢትዮጵያ ውስጥ የሚገኙ ብሔር ብሔረሰቦችና ህዝቦች ጥያቄ ነው
ስለዚህ ይሄን ነገር መመለስ ስላልቻላችሁ ይሄን ህዝብ ማረጋጋት ስላልቻላችሁ ስርዓቱን መምራት ስላልቻላችሁ ህዝቡ ከናንተ በልጦ አልፎ ስለሄደ ስርዓቱን በጊዜ ለቃችሁ ለህብረተሰቡና ለምሁራኖቹ እስር ቤት ውስጥ እየታጎሩና እየተጨፈጨፉ ቶች እየሆኑ ላሉት አሳልፋችሁ በጊዜ ሰጣችሁ ወይ በሰላም ሆኖ ወይ እንደውም ምን በሰላም ሆኖ አገር ለቃችሁ እንድትሄዱ እናሳውቃለን። አገር ለቃችሁ ብትሄዱ የትም አታመልጡም። ኢንተርናሽናል ክሪሚናል ኮርት የዓለም ፍርድ ቤት ላይ እንደምትቆሙ እርግጠኛ ነን። ህዝብ የትም ቦታ የፈለክ ቦታ ብትሄድ አታመልጥም። የጨረስከው ጨፍጨፍከው እንግዲህ ያፈነቀልከው ሁሉም ነገ ይጠይቃል። ህዝብ ይጠይቃል። የትም አታመልጥም። የደርግ አመራሮች እነሱም አላመለጡም። የደርግ አመራሮች ዛሬ ከአሜሪካ ከየትም ሀገር አላመለጡም። የትም የሚያመልጥ ሰው የለም ዛሬ የትም። ስለዚህ ስላዳመጣችሁኝ በጣም አመሰግናችኋለሁ፣ ወዳችኋለሁ፣ አመሰግናችኋለሁ። ሁላችሁም በኢትዮጵያ ሀገር ውስጥ የምትገኙ ብሔር ብሔረሰቦችና ህዝቦች ለረጅም ዓመታት ተፋቅራችሁ ተዛምዳችሁ ተዋልዳችሁ ተጋብታችሁ የኖራችሁ ሁላችሁም እንግዲህ ፍቅራችሁና እንግዲህ ሪሌሽናችሁ ግንኙነታችሁ በኢኮኖሚ በማህበራዊና በተለያዩ ፖለቲካ ቁርኝነት እጅ ለእጅ ተያይዛችሁ እንግዲህ ጠላታችን የሶማሌ ህብረተሰብ አይደለም፣ ጠላታችን አማራ አይደለም፣ ጠላታችን ቤኒሻንጉል አይደለም፣ ጠላታችን አፋሮች አይደሉም፣ ጠላቶቻችን ዛሬ የትግራይ ተወላጆች አይደሉም፣ ዛሬ ጠላቶቻችን የቤኒሻንጉል ልጆችና የደቡብ ብሔር ብሔረሰቦችና ህዝቦች አይደሉም። ጠላታችን ትልቁና ግዙፉ የወያኔ ስርዓትና የወያኔ አመራሮችና በዛ ትግል ውስጥ ዛሬ ታጋዮች ነን እኛ የሚሉት እነ ስብሐት ነጋ እነ አቦይ ስብሐት እነ አባይ ፀሐዬ እና የመሳሰሉ ናቸው። ስለዚህ ሁላችሁም ስላዳመጣችሁኝ በጣም እናመሰግናለን። በሁላችሁም እንኮራለን። ቄሮ ኢልማን ኦሮሞዳ በከጅርተኒ አርከ ኬሰ ወልቀበዳ ካ ኡመኒ ኬሰን ጀሮ ከለት ዱማት ጅሩ ቴተኒ ላሉን ቀብደን ኢልማን ኦሮሞ አሞ ሲኒ ኩኒ ፊ ሞቱማን ኩን ጉቱማን ጉቱት ኩፉት ጅር ገሩ ሄገሬ ኦሮሚያ ቦሪ ማልተው ቀብዲት ያዳ መደፋቲ ወልጋ ቤክቶን ሃዮን ኦሮሞዳ አመለ ጨራን ከነ ጨራ በርቁ ሰገልተሚ ተቆ አከንታኔ ኦሮሞፍ ኦሮሚያን አመራ ያልቀብደኒ ወል ኢጃሩ ቀብደን ወል ትዱፍተኒ ሄገሬ ኦሮሚያቲፍ ወል መሪያቹ ቀብደን ኡመኒ ከነ ወሬገመ እኒ ከፈሉት ጅሩ ኡመኒ ከነ ዱማቲ እኒ ዱማት ጅሩ ደገርሰ ወያኔ መለ ደገርሰ ኦፒዲዮ መለ ክላሽንኮፊ ቀቡ ተክቲ ፊ ለሚ ለፈቆቴ ቦለከሰ ካቴቪ ካራንተነ ጋለሳ ረኤ ሎን ኢሳቲን ኤገቱን ሀራ ወራና ልዩ ኃይሊ ፖሊሲ ሞቱማናኖ ሶማሌ ቲቪ ሀራንተራ ሚሊሻ ሶማሌ ወራና ሚሊተሪ መቅዲሾ ጉድቼ ጀቹ አራን ከነ ኢፍራ ዴቢሴ ቦጄ ሞቱመት ከን ኤኑ ቦጄ ኦብዲዮ ቦጄ ቲፔሊ ቦጄ ኡመተቱ ቦጄ ጀቹ ከናፍ ኦዶ ከነ አርግኑ ኡመንዲ ከነ ኦኔ ኢኒ ቢሊሱማ ቀቡ ሙረኖ ኩተኖ እጀኖ ኡመንዲ ከነ ቀቡ ቄሮን ከነ ቀቡ ኦዶ አገሩ ኑቲ አራንተና ኢሳን ዲስኔ ዋኤ አዳዳ ሲቲ ማሌ ማረ ጀቹን ኑምበር ባችሱ ዱበቹን ለምበርባቱ ዋለዱቱ ጅደጅሹ ኑቲ አራ ሆገንሳ ቢያያ ህምበርባኑ ወተከፍዱ እንደነተን ነምኒ ቢየት ሲንገልቹ ለንጅሩ ዱጋ ዱበቹ ላጀቹ ነምኒ ቢየ ሲንት ከንንጅሩ ኑ ሚቲ ኦሮሞ ሚቲ አዱኛኑ ኦኬ ሲንጀቱ ጀቹ ማለፊ ነምኒ ኦሮሞ ማታ ወልቲ ቀበ ሰባ ቢራለ ወልቲ ቀቡ እንደናጀቹ ኢሲኒ ኦሮሞ ወልቲ ቀቡ እንደንደይን ዮ አራፈ ከነፍቲ ቢለፍ ካንጎራ ቡታተ ኢሲኒ ኦሮሞ ዩ አፋን ተካዲ ሚላፊ መታ ወልቲ ቀቢን ሰባፍ ሰብለሚ ኢትዮጵያ ከሲግሮ ወልቲ ቀብደኒ ቢየሰን ቡልቹ እንደተኒ ሃጋ ቢየሰን ቡልቹ እንደደይኒት አዱኛን ትንጉቱን አውሮፓን አሜሪካን ቢየሰን ከሳ ፋይዳ ቀበን ሃጋ ፋይዳ ኡመተ ከና ኤክሲሱ እንደደይኒት ነምኒ ቢየ ደበርሴሽን ትከኑ ለንጅሩ ሶቺ ዲፕሎማሲ ሳ ወጅን ጎይጣ ጅርተኒ ላይ ነገር ጀቹ ወኒ ተቆንጅሩ ጀቹ ወልሶቡን ይምበርባች ጀቹ ካና ኦሮሞ በከጅርተኒ ደመቃ ካ ኡመተ ከሰን ጭና ዳበዳ ሃጋ እንደተኒን ኡመተ ከሰን ከዳን ገረ ጅሩፍ ካማችራ በቀቴ ዱፋ ጅሩፍ ገርጋር ሰይሳን በርባችሱ ገመዲ ነግደቲን ዋን ኡፈተን ዋኛተን ዋን ይረረፈን bakka ammallee keessa qubatan bakka ciisitaa waan hundaa'u sanbira darbee jechuudha. Yaalli kanan jedhamne qorichoonni adda addaa yoo sadarkaa mootummaatiin kan godhamuu fi hin danda'amne taate beektonni meedisinii warroonni barattan doktoroonni wanni guddaan maalidha baqataa tokko wanni barbaachisu waan nyaatu bishaan dhugaatii qulqulluu nyaata qulqulluu bakka rafiinsa qulqulluu fi wanni guddaan fayyaadhaan mallee wanni isaan barbaachisu wantoota afran shanan kana jechuun hatattamatti ummata keenya kanaan dhaqqabuun isinirra jira jechuudha. Warroonni fakkeenya meedisinii barattan kan yuunivarsiitii keessa barachaa jirtan naannoo haramayaa jirtan
yeroo boqonnaa keessan achi baatanii uummata keessan akka tajaajiltan akkasumas bira dabaree bakkuma jirtanii warroonni of kennitanii Oromiyaa keessaa godinaalee adda addaa keessaa Wallagga Arsii Shawaa Jimma bakka hunda Baalee Arsii keessaa Boorana keessaa Walloo keessaa baatanii Shawaa keessaa baatanii uummata keessan baqatee ana cinaaksan jiru san cinaa dhaabbatanii akkasiin gargaartan dhukkubni daddarboon akka dhufee uummata keenya hin galaafanneef uummata keenya cinaa dhaabbatanii uummata keenyaaf tajaajila barbaachisaa fayyaa akka gootaniif dhaamsa Oromummaadhaa isinii dabarsina jechuudha. Irra deddeebi'uun jechuudha. Maaliif uummata keenyaaf kan dhukkubsatu nuufi nuu qof Oromiyaan inni qabdi nuufi anasii isii dhumate kana achi wanni tokko hin jiru jechuudha. Deeggarsi mootummaarraa nuu godhama wanni jedhamu tokko hin jiru jechuudha. Kanaaf uummata keenya cinaa dhaabbatanii akka gargaartan ummanni Sumaalee Oromoo ajjeesitti hin jiru Oromoo Sumaalee ajjeesitti hin jiru ka ajjeesaa jiru TPLF ergamtoota isaanii qofa jechuudha. Kana isin jechuu barbaada gabaabumatti galatoomaa ulfaadhaa wayyamaa naajiraadhaa yaa ilmaan Oromoo yaa ilmaan ayyaa እንዲሁም በኢትዮጵያ ውስጥ የምትገኙ ብሔር ብሔረሰቦችና ህዝቦች ለእናንተ ላቅ ያለ ትልቅ ፍቅርና ትልቅ ቦታ አለኝ። አከብራችኋለሁ። ሁላችሁንም ወዳችኋለሁ። ለተጨቆኑትና እንግዲህ መብታቸው ለተነፈገውና ከመሬታቸውና ማንነታቸው ከተነፈጉ በኢትዮጵያ ውስጥ የሚገኙ አናሳም ትልቆቹም ብሔር ብሔረሰቦችና ህዝቦች ነፃነታችሁንና እንግዲህ ማንነታችሁን የምታውጁበት ቀን ደርሷል። 11ኛው ሰዓት ያን ሁሉ ለማድረግ ደግሞ እጅ ለእጅ ታይዞ ሁሉም ጠላቱ ላይ ወያኔ ላይ አትኩሮ ፎከስ አድርጎ የሚዘምትበት ጊዜ 11ኛው ሰዓቱ መጨረሻው አሁን ነው። ስለዚህ ያለው ሁሉ ተነሳ። የታጠቀውም በኖርማል በሰላማዊ ትግል ይታገላለሁ የምትለው ሁሉም አሁን ነው ሰዓት ተነስ ነው የምልህ። አመሰግናችኋለሁ፣ ወዳችኋለሁ። ቸር ሰንብቱ። ilmaan Oromoo ilmaan ayyaa galatoomaa ulfaadhaa wayyamaa har'a antana waan har'a dalagamaa jirutu waan baay'ee tokko garaa nama yaatuu fi waan baay'ee tokko nama yaachisu waan ta'eef foddaa feesbuukaan dhufee dubbadhe shirri mootummaa wayyaanni dalagaa jiru shira doolaaraa shira mootummaan naannoo Somaalee dalagaa jiru obbo Lammaa Magarsaa obbo Addisuu Araggaa isaaniifuu kabaja riispeektii hin qaban jechuudha. Har'a daayirektii gabbaanii Lammaa Magarsaatiin abaa'oo jechuun Lammaan Magarsaa maaliif gabbayee dhimma daangaa kana hin dubbanne ukkaamsanii jiran isaa jechuudha. Hin dubbate wanni takka siin galchuu jechuudha. Har'a inni daninnatiin TPLF kuma takka jala jira jechuudha. Waan takka dubbachuu hin danda'u jechuudha. Waan takka fuula baafachuu hin danda'u jechuudha. Addisuu Araggaa haga dhangada dubbate saniif maaliif dubbattaa shirri adda addaa yoo irratti deemaa jira. Kanaaf guruppii isaanii kana dhowuudhaaf shiroonni deeman waan hedduudha. Waliigaltarra eegagaanii as lolli awwajame ammoo abdii illee fa'a eega ilmaan Oromoo dadhabanii arganii booda deebi'anii isaan kun abaa'oodhaa jawaarii walitti hidhata qabanii yoo wadaggana qaamannaa manaan jinni qulqull manaan buxu malee kun waan muudii yookaan faashinii irra darbe dookumantarii jaadaawii harkaati ekeldaama baddannoo jinni dookumantarii isaan dalagan kun hundu uummanni beekee ifatee jira. Kana booda wayyaan carraa takka qabdu TV jaraa namni ilaalu jiru dookumantarii jaraa namni ilaalu jiru jechuudha. Har'a namoota isaan maxxansan sun namoota isaan har'a maxxansan sun namoota akkamiiti bor dookumantarii itti dalaguuf hin agartan ka joor maxxanseef kaan illee laala borootti qaanyaan jechuudha. Warra koontineera keessa dhume Oromoo fiixa jedhanii maxxansan kijiba dhugarraa fakkaate jechuudha. Warroonni ajjeefaman hundi TPLF hin jechuudha. Kanaafuu galatooma ulfaadhaa wayyamaa naa jiraadhaa yeroo biraa yoo wanni haaraa'uun jiraatee walitti deebinaa galatooma.